ቅድሚያ እንኳን በቀጥታ ስልክ መስመር አገኘኖት። እንግዲህ ለተከበሩ አድማጮቻችን እስኪ እንደው እርሶ ማንኖት የሚለውን ከብዙ በጥቂቱ ቢያስተዋውቁን። ሳሙኤል እባላለሁ። ያው የትምህርት ዳራዬ ላይ ዳታ ሳይንስ እና አርቲፊሻል ኢንተለጀንስ ዘርፎች ላይ ያተኮረ ነው። ከአዲስ አበባ ዩኒቨርሲቲ በማስተርሴን በኤአይ ሰርቻለሁ። በስራ ጉዞዬ ደግሞ የተለያዩ ትሬኒንጎችን፣ ሪሰርቾችን እና የተለያዩ ኢንዱስትሪ ስራዎችን ስሰራ ቆይቻለሁ። በአሁኑ ጊዜ ላይ ደግሞ በሚዛን ቴክኖሎጂ ኢንስቲትዩት እንደ ሲኒየር ኢንስትራክተር በፓይተን እና ዳታ ሳይንስ ላይ የተለያዩ ወጣቶችና ባለሙያዎችን በተግባራዊ በሆነ መንገድ እያሰለጠኑ ይገኛሉ። ያው እርሶ አርቲፊሻል ኢንተለጀንስ ላይ ዋናነት አትኩረው እየሰሩ ነውና ይሄ ፕሮምፕት ኢንጂነሪንግ የሚባለው ነገር እንደው ከብዙ በጥቂቱ ምንድነው፣ እንዴት ነውስ ሚዛን ኢንስቲትዩት ቴክኖሎጂ ላይ የሚሰጠው የሚለውን እንደው ለተከበሩ አድማጮቻችን እንደው ቢገልጹልን እኛ ከማስተዋወቅ ባለፈ። ኦኬ፣ ያው አሁን ያለንበት የኤአይ ዘመን ላይ ነው ያለነው እና ከኤአይ ጋር እንዴት አብረን መራመድ እንችላለን ከሚለው ነገር ውስጥ አንዱ ፕሮምፕት ኢንጂነሪንግ ነው። ፕሮምፕት ኢንጂነሪንግ በቀላሉ ለማስረዳት ያክል ለተለያዩ የኤአይ ሞዴሎች አሉ እንደ ቻትጂፒቲ፣ ዲፕሲክ የምንላቸው ሁላችንም የምንጠቀማቸው አሉ። ለእነሱ እንዴት ነው በትክክል ጥያቄና መመሪያ መስጠት የሚቻለው የሚለውን ያንን ክህሎት የሚሰጠን ነው። በእኛ ባለንበት በዚህ በሚዛን ቴክኖሎጂ ኢንስቲትዩት ደግሞ ይሄ ኮርሱ እንደ አንድ ኮርስ እየተሰጠ ይገኛል። ይሄ ኮርስ ለፕሮግራመሮች ብቻ ሳይሆን ለተለያዩ መንግስት ሰራተኞች፣ ለነጋዴዎችም፣ ለመምህራንም፣ ለሁሉ ከትንሽ ከትልቅ ላሉ ሰዎች በፍጥነት እና በጠራ ሁኔታ እየተሰጠ ይገኛል። ለሁሉም ሰዎች አስፈላጊ የሆነ ትምህርት ነው ማለት ነው። በጣም ጥሩ ነው። ምንድነው ግን ቫልዩ አሁን አንድ ሰው ፕሮምፕት ኢንጂነሪንግ ተማርኩ ቢል ምን ከሀገር አልፎ መስራት የሚችልበት እድል አለ ወይስ ምንድነው የተለየ ነገር የሚያደርገው የፕሮምፕት ኢንጂነሪንግ? በጣም ከሁሉም ቦታ ላይ መስራት ይቻላል። ያው ከሀገር ውስጥም ወደ ውጭ መስራት ይቻላል። ሀገራችንም ውስጥ ሁላ ኤአይ በጣም ትልቅ ነገር ስለሆነ ኤአይ እንደረዳት ነው እየተጠቀምን ያለ ነው እና ለምሳሌ ነጋዴ መውሰድ እንችላለን። እንደ ኤግዛምፕል ነጋዴዎች ኮንትራቶቹን ተርጉሞ ለመረዳት ከውጭ ኤክስፖርት ከሚሰሩ ሰዎች ተርጉሞ ለመረዳት የተለያዩ የሚሸጧቸውን እቃዎችን ስንት እንዳላቸው ስቶክ ውስጥ አለ ወይ የለም ወይ ብዙውን ከኤአይ ጋር ይነጋገራሉ። ይሄን ደግሞ በቀላሉ ደጋግመን ሳንጠይቅ በቀላሉ አጭር በሆነ መንገድ ኮሚኒኬት እንድናደርግ የሚያደርገን ነው። በጣም ጥሩ